ጎበዝ ጀግና ከወንድ የምትበልጥ እርዳታ ላይ 24 ሰዓት የሰውን ልጅ እየረዳች የምትውል አብዲም እዛ ጋ የራሱ ስራ ማለት ነው። ሰውን እያስረዳ የምንውል ብናጠጋጋስ ለምን እናጣላለን? ምድር አሽቃባጭ ማለት ነው። ኧረ በእናታችሁ እዚህ የመጣችሁ አብዲ እዛ የሄዳችሁ ሀቢባ እያላችሁ በእናታችሁ አታጣሉ። እኔ አሁን ለምሳሌ ሀቢባ የሆነ ቃል ስትናገር ወላሂ በጣም ይሰማኛል። ሙባረክ እኔ አብዲን እጠለዋለሁ ብያለሁ። ቆይ ልንገርህ፣ እኔ አብዲን እጠለዋለሁ አላልኩም። እኔ ማንንም ሰው አልጠላም። እሱ ምን አለ ለመጀመሪያ ጊዜ እሷ ቤት አንገባም፣ እሷ ማለት ከነከሌ ከሌ በላይ ቀንደኛ አማራ ከከሌ በላይ የምትጠላን እሷ ናት፣ ካላመናችሁ ፕሩቭ አለኝ አለ ማስረጃ። ከዛ ምን አድርጌ ነው እኔ ኦሮሞን አረዳም ብዬ ነው? ኦሮሞ የሆነ ሰው በኦሮሞነቱ እዚህ ቤት መጥቶ እርዳታ አላሰባስብም ብዬ ነው? ምን አድርጌ ነው ብዬ ስጠብቅ እሷ ማለት እኮ በሚኒሊክ ሲኒ ቡና የምጠጣ እኮ ናት። እሷ ማለት እኮ ፎቶዋን የሚኒሊክ ፎቶ ቤቷ የሰቀለች እኮ ናት። ከእሷ በላይ ጠላት እኮ የለንም እኛ ኦሮሞዎች ብሎ አለ። ለምን እንዲህ ይላል? እዚህ ቤት የተረዱት ኦሮሞ አይበልጥም ወይ? እዚህ ቤት እርዳታ የተደረገለት ድምፅ የተኮነለት እዚህ ቤት ማን በብሔሩ እርዳታ እምቢ ተብሏል? ማን በብሔሩ በሃይማኖቱ ማን ሁሉም ሰው የሰው ዘር በሙሉ እዚህ ቤት እየገባ እርዳታ ይሰበሰብለታል፣ ድምፅ ይኮንለታል። ይህ ቤት የህዝብ ቤት ነው። ሁሉንም እኩል የምወድ ሰው ነኝ። ሰውን ስንጠላ በጭፍን በሚኒሊክ ሲኒ ቡና ጠጣች፣ አረንጓዴ ቢጫ ቀይ ሲኒ ቡና ስለጠጣች በጣም ነው ምጠላት። በቃ በዛ እጠላት አለው እንዴ? መብቴ እኮ ነው ይሄ። አሁን እናንተ እስኪ አንድ ጭንቅላት ያለው ሰው ማሰብ የሚችል ሰው ሀቢባን የምጠላት በዚህ ምክንያት ነው። ሀቢባን የምጠላት ክፉ ሰው ስለሆነች ነው ወይ ሰው ስለማትረዳ ነው፣ ጨካኝ ስለሆነች ነው ቢል ተቀባይነት አለው አይደል? ሰው ስትበድል አይቻት ነው፣ ከሊን ስትበድል አይቻት ነው ቢል ተቀባይነት አለው። ሀቢባን የምጠላት በሚኒሊክ ሲኒ ቡና ስለጠጣች ነው፣ በአረንጓዴ ቢጫ የሚኒሊክ ፎቶ ቤቷ ስለሰቀለች ነው የምጠላት። እንደዚህ ብሎ ነገር አለ እንዴ? አንድ ትልቅ ነኝ 18 ዓመት አልፎኛል ከሚል ሰው አይጠበቅም። እኔ ማለት ነው አቡዬ ስቀርብ ማለት ነው እውነቴን ነው የምልሽ። ቅድምም እዛ እንደተናገርኩ ነው እዚህ የምናገረው። ወላሂ ሰው ያጣላል፣ ሰው ያራርቃል እንጂ በአሁኑ ሰዓት ሰውን የሚያጠጋጋ የለም። እኔ ከፈጣሪ የምመኘው ታርቃችሁ ማን እንደሆንሽ ቢያቅ እሱም አንቺም ደግሞ እሱ ማን እንደሆነ ተዋውቃችሁ አንድ ቀን